አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የህክመቱ ቻናል ቤተሰቦች እንዴት ናችሁ? እንደምን ከረማችሁ? እንደምን ቆያችሁ? በያላችሁበት ሰላማችሁ ብዝት ዝዝት ይበል እያልኩ እንግዲህ ዛሬ ብትዘረቅ ብዬላችኋለሁ። ናችሁ አላችሁ ወይ? በያላችሁበት ሰላማችሁ ብዝት ዝዝት ይበል እያልኩኝ ዛሬ እንግዲህ ብትዘረቅ ብዬላችኋለሁ። ውዶቼ ለቻናል አዲስ የሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እያበረታታችሁ ይላላችሁ ደግሞ በጣም አድርጌ አመሰግናለሁኝ ውዶች። አሁንም ድጋፋቸው የለኝ ብዙም ቪዲዮ እየሰራሁ አይደለም። እንግዲህ ራሱ የመዳም ቅመም ስኮኑ አንድ ቤትም ውስጥ እንዲህ ወዲያ እንዲህ ተዘወር ወዲያ እንዲህ ተዘወር እያላችሁ ማቅረጹ ያስጠላል። ብዙም እንትን እየመጣልን አይደለም፣ ሀሳብም እየመጣልን አይደለም። ለዛ ነው የጠፋሁት ግን ሾርት ቪዲዮ እየለቀኩ ነው። በኮሜንትም ለምታበረታቱኝ ምናምን በጣም አድርጌ አመሰግናለሁ። እናላችሁ ዛሬ የሆነ ስጦታ ተላከልኝና ለምን በዛውም ውድ ቤተሰቦችን ሰላም አልላቸውም፣ በዛውም እንትኔንም ስጦታዬንም ለምን አልከፍተውም አላንበገበገባቸውም ብዬ እህታችሁ ሂክማ ብቅ ብያለሁ። ስጦታውን አብረን እንከፍታለን ኢንሻአላህ። እንግዲህ ስጦታ ይሄን ይመስላል። ምንድን ነው? እኔ እንግሊዘኛ ጋር ዝምድና የለኝም፣ ዝምድና የለኝም፣ አልከፈትኩትም። እናንተ ጋር በሚከፍተው ኢንሻአላህ ምን እንዲሆነ ማለት ነው። እናንተ ላይክ ሼር እያረጋችሁ አበረታቱኝ። ምንም አልከፈትኩትም፣ እንደምታዩት እሽግ ነው፣ አልከፈትኩትም። ያው እናንተንም በስበቡ ሰላም ላደርጋችሁ ብዬ ነው። ሶሻል ሚዲያ የሚሰርባችሁም የሚተቻችሁም አለ፣ በዛው ልክ ደግሞ የሚያበረታታችሁ አለ። በይው አጋጣሚ ሞኔታይዝ የሆንኩት ዜና ጊፍት የሰጣችሁ በጣም አድርጌ አመሰግናለሁ። ማበረታቻ ብላችሁ የሰጣችሁኝ ኢንሻአላህ አላህ ልክ አስብኩበት ደርሼ ትልቅ ደረጃ ደርሼ እናንተንም የማመሰግንበትን ቀን አላህ ቅርብ ያድርገው ኢንሻአላህ። ተስፋ አደርጋለሁ። ኧረ ቤተሰብ ይሄ ነገር መፍቻ ያስፈልገው ቆይ መሰል የሞኔ ክፍሌን ዘግቻለሁ፣ መውጣት አልችልም። ኦ ማይ ጋድ ወይኔ በላቸው ቤተሰብ አንዴ የጠብቁን። እንትና መፍቻ አላመጣም በቃ ይሄ የሚወጣ አይደለም ቤተሰብ። ኧረ ወይኔ ታስጠብቁኝ፣ ጠብቁኝ ይሄ አላመጣ በቃ ኧረ በላ እንግዲህ ብለው አልፈተልኝ አለ። እጄ ስኪና አመጣሁ ማለት ነው። እንዲህ አድርጌ ልክፈተው፣ አብረን እንከፍተዋለን ማለት ነው። ፋሚሊዎች እናቴ የክሮሮክስ የበላው እጅ ጎበዝ አይፈታም ማለት ነው። አይ አም ሶሪ። እንግዲህ ይህ ስጦታ ምንድን ነው? የሆነ የጠረጠርኩን ነገር አለኝ። ሽታው የሆነ ነገር ይላል እና ኦ ማይ ጋድ ኦ ማይ ጋድ ፋሚሊ ኧረ የሚወጣው ሽታ ጎበዝ ሌላ ነው። ኦ ማይ ጋድ
እኔ አላምንም። እኔ ኦ ማይ ጋድ واو 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 شفت كيف؟ እየፈሰሰ ነው ግን ኦ ማይ ጋድ ይሄ ፈሷል። ሱብሃንአላህ ሀቢቢ ሐስቡነላህ ወነዕመል ወኪል ሐስቡነላህ ወነዕመል ወኪል። ይሄ ከስሯል ቤተሰብ ወይኔ ወይኔ ቀጣይ ራሱ የለውም ቢሆን አይ ቲንክ አከፋፈቱንም እያወቁበት አይደለ? ኦ ማይ ጋድ እናንተ እናንተ ኦ ማይ ጋድ አይረድ አይከፍትም። ዋው 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 አሜዚንግ ቤተሰብ። ይሄ ግን ከስሯል። ሽፍቱ ራሱ ቀጣያት ምናምን ተሰብሯል። ይሄን እንዴት አድርግ ግን ይሄማ የተቀነሰ ታውቃላችሁ። ሀሳቤ ተረሳ በቃ። ይሄ ደግሞ በጣም ልዩ ጠረን ነው ያለው። አለኩል ሐል እኔ በጣም ሽቱ ጋራ እና ሉባን ጋራ ያለኝ ትስስር በቃ በጣም በጣም ነው በቃ ፍቅር ያለኝ አሰስዬ ራሱ እየዘጋኝ ምናምን ሽቱ ያለኝ ጋር በቃ ሽቱ ጋር ያለኝ ግንኙነት በቃ ሽታው ጥፍጥናው ያው የምታውቁት ታውቁታላችሁ። አዲስ አይደለም ይሄ ቆይቶ አመጣ እና ይሄን ይመስላል ውዶቼ። በጣም 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 ነው ደስ ያለኝ ሆነን ለመናገር ኧረ ቢስሚላ እኔ እንጃ። እና በጣም ጠራው ነው ይጣፍጣል። ሽታው የሌለ ነው። ሌላ ሌላችሁም ቅመሞችዬ በቃ ጥፍጥ በቃ ይሄ የእንትኑ ብለጭለጭ ይቅርታ እኔን አበላሽ ሊቃቤን ያዘው እና በቃ የጣፈጠ ሀያት ይስጣን እና ሀቢቢ በጣም ደስ የሚል ጠረን ያለው በቃ ብቻ ይች መበከኪያው ስለሌለኝ በጣም እንትን ብሎኛል፣ ቀር ብሎኛል። ብዙም እንትን አላለልኝም። አለኩልሃል ይሄን ይመስላል ውዶች። በጣም ነው የሚጣፍጠው። ወይኔ እኔ ቤተሰብን አፍንጫ የሚጣፍጥ ነገር ይወዳል። በቃ ሙቶ ሙቶ እኮ ነው የሚወደው ነው የምላቸው። በቃ እኔ ጥሩን ጠረን ወላሂ በጣም ነው በቃ የምወደው። በጣም ሽታ በቃ አፍንጫዬ በቃ ሙቶ ነው የሚወደው። ምንም ምን ላድርግ እኔ በቃ
እኔ እኮ ሰው ተዋልኩኝ በፊዚካሊ አትገምቱኝ። እኔ በቃ ጥሩ ነገር ይመቸኛል አልኩ። በቃ ተናገርኩኝ እና ለኩልሃል ይሄን ይመስል ነበር ወዶቼ። እናንተ ቪዲዮ እንደሚመቻችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።